ምንድነው ምረዳክ? እሱን ስሰማው እስኪ አንተም ተረዳኝ። እሷም ትመጣና የሆነ ቦታ እንዲያደርሳት ትነግረዋለች። ነገር ግን እሱ ገና አውርታ ሳትጨርስ ከንፈሯን ምጭጭ ያደርግላታል። የባሏ ሹፌር መኪና ውስጥ እያስገባት በድንገት ሳታስበው ከንፈሯን ግጥም አድርጎ ይስምላታል። ከዛ እሷም ዞር በል አንተ ደደብ ስትለው እሱም ቀበቶውን አስሮላት ተመቸሽ ይላትና በሩን ይዘጋል። ከዛ የእሷ ባል ሲመጣ እሱንም ከፍቶ ያስገባዋል። ሁሉም ነገር ሰላም ነው ሲላት እሷም በመደንገጥ አው ሰላም ነው ትለውና ከንፈሯን ስትነካካ ምን ሆነሽ ነው ሲላት አይ ምንም አይደለም ትለዋለች። ለሹፌሩም መኪናውን እንዲያስነሳው ይነግረዋል። ሹፌሩም መኪናውን አስነስቶ መሄድ ይጀምራሉ። እነሱም እንደ ባልና ሚስት ባህል እየተጨቃጨቁ ይሄዳሉ። ሹፌሩም በእሷ ሻፍዶ በመስታወት እያያት ይጓዛሉ። ከዛ ማታ ላይ እሷ ለስራ ተዘጋጅታ ስትመጣ ነገር ግን ባልየው ጠዋ ያለ እንቅልፍ ተኝቶ ይጠብቃታል። እሷም የኔ ውድ እያለች ስትጠራው እሱ ተኝቶ ያንኮራፋል። በንዴት ለኔ ጭራሽ ግድ የለህም ዝም ብለህ ትተኛለህ፣ ምን አግኝተህ ነው እኔን የሰለችህን እያለች በንዴት ታማርራለች። ከዛ ያ ሹፌር ቀጥ ብሎ ወደ እሷ ይመጣል። እሷም ድንግጣ ባሏን እያየች ተው ትለዋለች። እሱም ሳይሰማት ከንፈሯን ምትጥ ያደርግላታል። ከዛ ስሜት ውስጥ አስገብቷት ምናምን ስትነቃ በህልሟ ነው። ባልየውም ደንግጦ ምንድነው ብሎ ይነቃል። እሷም ምንም አይደለም ትለዋለች። ከዛ ጠዋት ላይ ባልየው ሊወጣ ልብስ እየለባበሰ እሷ መታ ስታቅፈው እሱም ካለ ምክንያት ዝም ብሎ ይጮህባታል። ለእሷ ያለው ፍቅር ስለቀዘቀዘ ይቆጣታል ዝም ብሎ። እሷም ተናዳ ትወጣለች። ከዛ ሹፌሩ ውጭ ቆሞ እየጠበቃቸው ነበር። እሷም ትመጣና የሆነ ቦታ እንዲያደርሳት ትነግረዋለች። ነገር ግን እሱ ገና አውርታ ሳትጨርስ ከንፈሯን ምጭጭ ያደርግላታል። እሷም ተናዳ አንተ ሰው የምንሆንክ በጣም ያበዛዋል መሰለህ ምንድነው ችግር ትለዋለች። ባለትዳር መሆኔን ረሳኸው ስትለው ነገር ግን እሱ ዝም ብሎ የሚሰማት ምክንያት ነበረው። ከባላው ጋር ጥሩ ሁኔታ ላይ ያልሆንበትን ምክንያት እሱ ብቻ ነው የሚያውቀው። እሱም መናገር ይጀምራል። አንቺ ስለ ባልሽ ብዙ የማታውቁ ነገር አለ ሲላት እሷም ደንግጣ ምንድነው ትለዋለች። እንዲህ ብዬ ብነግርሽ አታምኚኝም፣ ስለዚህ በአይንሽ ነው የማሳይሽ ይላታል። እሷ የምታወራው ነገር አልገባኝም ዞር በልልኝ ብላው ልትሄድ ስትል አስቆሟት እንድታምነው ይነግራታል። እሷም ላለመቀበል ትጨቃጭቃለች። እሱም በግድ እንድታምነው አድርጓት ከኋላ በሩን ከፍቶ ግቢ ይላታል። አንተ ሰውዬ አብደሃል እንዴ ስትለው ዝም ብለሽ ግቢ በቃ አልኩሽ ይላታል። እሷም ገብታ በሩን ሲዘጋው ባልየውም ሻንጣውን እየጎተተ ይመጣል። እንካ ሻንጣውን አስገባው ብሎ ይሰጠዋል። እሱም ተቀብሎ ፊት ለፊት ራሱ ጋር ያስቀምጠዋል። እሱም ወደሚፈልገው ቦታ ንዳው ይለዋል፣ ማለትም ወደ ቅምጡ ጋር። ሹፌሩም እየነዳ ማውራት ይጀምራል። ሊያወጣጣው ስለሚስቱ ያስወራዋል። እንዴት ነው ሁሌ ሚስትህን ጥለህ ሌላ ሴት ጋር የምትሄደው ብሎ ይጠይቀዋል። እሱም ስለሚስቱ መጥፎ ሐሜት ማውራት ይጀምራል። እሷ ከኋላውና ተደብቃ ትሰማዋለች። እሷ እኮ ምንም አትረባም፣ ለእሷ ብዬ እንጂ እስካሁን የቆየሁት ምንም አትመቸኝም ለእኔ እያለ ያወራል። ሚስትየው ሰምታ በጣም ትናደዳለች። አንተ ማትረባ ተጫወትክብኝ ትላለች። አሁንም ስለ እሷ ዝም ብሎ ማውራቱን ሲቀጥል እሷም አላስችል ብሏት ትወጣና አንተ ማትረባ ሰምቼሃለሁ ስትለው ከየት መጣሽ ብሎ ይደነግጣል። ከየትም ልምጣ ስራህን ደርሼብሃለሁ፣ ይሄ ሁሉ ዓመት ተጫወትክብኝ ስትለው እሱም ኧረ እያለ ሊያስተባብል ይሞክራል። ዝም በል በቃ አሁን መኪናውን አቁመው ትላለች ለሾፌሩ። ከዛ ሁሉም ከመኪናው ይወርዳሉ። በጣም ተናዳ ትወርዳለች። ባልየውም እንደሰማሽው አይደለም እኔ ለቀልድ ነው ያወራሁት ይላታል። በቃ አብቅቷል፣ እኔ ነኝ ያልገባኝ እስካሁን አንተ በሁኔታ ስታስረዳኝ ትለዋለች። እሱም የኔ ፍቅር እንደዛ አይደለም ቆይ ተረጅ ይላታል። ምንድነው ምረዳክ? እሱን ስሰማው እስኪ አንተም ተረዳኝ ያናደል አይደል ትለዋለች። ምን ሆንሽ? ይሄን ተራ ሹፌር ሳምሽው እኮ ይላታል። አው ምን ይጣበስ ልድገምልክ እንዴ? አንተም ስራህን ሰርተሃል፣ እኔም እንደፈለኩ ብሆን አያገባም ከዚህ በኋላ በቃ ወደ ቅምጥ መንገድን ቀጥል፣ አብቅቷል። ሻንጣውን እየጎተተ ምትለምንኝ ቀን ይመጣል ብሏት ይሄዳል። በቃ ይሄ ነው ፍቅር ማለት እያለች ስታወራ ሹፌሩ ሊያረጋጋት ሲሞክር አንተ ደግሞ እስኪ ራስህ ተረጋጋ፣ አትንካኝ፣ ሁላችሁም አንድ ናችሁ፣ ስትጀምሩ ትንገበገባላችሁ፣ ከዛ ትማግጣላችሁ። እሱም ቆይ እንደዛ አይደለም ተረጋጊ፣ እኔ ከዚህ ሰው ላተርፍሽ ብቻ ነው የሞከርኩት እያላት ያረጋጋታል። አንቺ በጣም ቆንጆ ነሽ፣ እሱ ቢሄድም ሁሉም ወንድ ተንገብግቦ ይቀበሉሻል እያለ ያረጋጋታል። ከዛም እየሳማት በዚሁ ፊልሙ ያበቃል። ከዚህ ፊልም የተረዳችሁትን ነገር ኮሜንት ላይ ጻፉ። ለቀጣይም ሌላ አጭር ፊልም እንዲደርሳችሁ